ስለ ሥላሴ አስተምሮና ስለ ድንግል ማርያም ስዕሎች ስናስብ መነሻቸው በጥንታዊ ግብጽ ታሪክ ውስጥ የነበሩ ነገሮች እንደሆኑ የሚያስቡ ሰዎች አሉ። መጀመሪያ ጥንታዊ ግብጻውያን ትሪኦድ የሚባል የሶስት አማልክት ጥምረት እምነት ነበራቸው። ይበልጥ የሚያስገርመው ግን አሙን ወይም የተሸሸገው ኃይል፣ ራ የፀሐይ ብርሃን እና ደግሞ ፍታህ ፈጣሪ አካል በአንድ ላይ የአንድ መለኮት ሶስት መገለጫዎች ተደርገው ይታመኑ ነበር። አልፎ ተርፎም ፍታህ ዓለምን የፈጠረው በልቡ አስቦ በቃሉ በመናገር ነው። ይህ የቆየ ፍልስፍና ቀደምት ክርስቲያኖች የቅድስት ሥላሴን አስተምሮ በቀላሉ ከዚህ አስተምሮ እንደወሰዱት የሚያስቡ ብዙ ሰዎች አሉ። ሁለተኛውና በጣም ግልጽ ግንኙነት የስዕል ጥበብ ነው። በጥንቷ ግብጽ አይሲስ የተባለችው እንስት አምላክ ልጇን ሆረስ አቅፋ ስታጠባ የሚያሳዩ ምስሎች በብዛት ነበሩ። ክርስትና በግብጽ ሲስፋፋ ቀደምት ሰዓሊያን ያንን የቆየ ጥበብ ስልት በቀጥታ በመጠቀም ድንግል ማርያም ሕፃኑን ኢየሱስን አቅፋ የምታሳየው ድንቅ ኦርቶዶክስ ስዕል መሳል ጀመሩ ብለው ያስባሉ። በመጨረሻም የጥንት ግብጻውያን የዚህ ዓለም ምልክት አድርገው የሚጠቀሙበት አንክ ወይም አንክ የተባለው ምልክት በቀጥታ ወደ ኮፕት ክርስቲያን መስቀልነት ተቀይሯል። ይህንን መሰረት በማድረግ ክርስትና ከኛን የተወሰደው ብለው ያምናሉ።